ተሳስታ ማሚዳ ይሄ ስተት ከእንቅልፌ ቀስቅሶኝ ነው። አይገርምም? ክቡርነቱ እንዴት ነው? በአላህ አለን። ምነው ሰዎቹ ካልቀዘኑ በየመንገዱ ብለህ እንዲህ ተወጥረ ያስካች ተዋቸው። በእናትህ የሚገርመኝ ነገር አለ። እስከ አፍንጫው የታጠቀ አሸባሪ ፋኖን ይዘው እኔ ግራ አይገባኝ። ቅዘን የሚል ስድብ የሚሳደቡ በርካታ ተሳዳቢዎችን ይዘው በመቶዎች የሚቆጠሩ የፕሮፓጋንዳ ሚዲያ ይዘው ስልጤ እንደዚህ ካስቀዘናቸው እነሱ ጋር ያለው ነገር እኛ ጋር ቢኖር ኖሮ ምን ሊሆኑ ነው? እኔ ጥያቄ የሚሆንብኝ አሁን እነሱ ጋር ያለው በመቶዎች የሚቆጠር ሚዲያ፣ እነሱ ጋር ያለው እስከ አፍንጫው የታጠቀ አሸባሪ፣ እነሱ ጋር ያለው መርዛማ ተሳዳቢ እኛ ቤት ቢኖር ኖሮ ቅዘናቸው ኢትዮጵያን ያለው የኢትዮጵያን ሕዝብ አልፎ የሙሉ አፍሪካን ሕዝብ አግምቶ ይጨርስ ነበረ። እኔ ግራ እየገባኝ ነው። እኔ እኮ ምን አርጉ እኛ እኮ አንድ ሙጂ በሚሆን ነው የታጠቅ ነው። እኔ እኮ እያልኩት የነበረውን ነገር ልንገርህ። በትርፍ ሰዓታችን መተን ሚዲያ ላይ ለምንሰራ ቅድም ስምንም ያነሰው ነበር ማሜም ይሁን እኔም እንጂ በትርፍ ሰዓታችን መተን ለምንሰራው ከሁለት ደቂቃ በታች ቪዲዮ የሆነ ቀን ገብተን ለምናገራት የ30 ደቂቃ ላይቭ በዚህ ላይ ከተሸበራችሁ ፉል ኦፍ ሚዲያ ፓርቲሲፔሽን ውስጥ ብንገባ ምን ትሆናላችሁ ነው የኔን ጥያቄ። ገባ ሰው እነኚህ ሰዎች እያልኩ ያለውን ነገር ሰው ከጠረከረ ሰው ከበረታ አማራ ክልል ውስጥ ለሚደርስ ኪሳራ አንድ ተራ ሰው ኦርቶዶክስም ሆኖ ማተብ አስሮ በእምነቱ ጴንጤ ሆኖ ድምፅ ከሆነ እሺ በቃ ስልጤ ግራ ገባኝ። አይ እንዲህ ነው እነሱ የሚፈልጉት ምን አይነት ሰው መሰለህ? ለምሳሌ እንደነ ሰይድ ወረባቦ አይነት የተሽለጠለጠ ትውልድ ነው የሚፈልጉት። ቆፍተን ያለ ልክ እንደ ወሎ መብረቅ አይኑን አግጥጦ የሚያናግራቸው ሙስሊም ሲመታ ጸጉሩን እንደማይክል ጃክሰን ያበቀለ ስልጤ የወሎ መብረቅ ብሎ መጥቷል ይለዋል። እኔ አሁን ቅድም ተሳስተሃል ያልኩ ድሮ እኔ የሚመስለኝ ነበር እንደ ህዝብ ኦሮሞን ይጠላሉ ብዬ ነበረ ማስበው ድሮ። አሁን ግን እኔ ሳስብ እንደ ህዝብ ስልጤን ይጠላሉ። እንደ ህዝብ ነው። ድሮ በርካተኛ ልጆች በአንተ የተነሳ ነው የሚጠሉን ብለው ሲሉኝ እኔ ተውኩት ፖለቲካቸውን፣ እነሱን መነዝነዝ ተውኩኝ። እኔ ከተውኩ በኋላ ታዲያ ስልጤን ለምንድን ነው የሚነዘንዙት? እኛ ልጆች ግልጽ እንዲሆንላቸው ነው። እኔ ተውኩኝ እኮ ፖለቲካ ስለነሱ ማውራት ምናምን ተውኩኝ። እነዚህ ሰዎች እኔ ወይም ደግሞ ኢዞ ወይም ደግሞ ሙጂብ አሚኑ አይደለም ሰበባቸው። እኛ ሰበብ ነን እንጂ የስልጤን ህዝብ ለስልጤ ህዝብ ያላቸው ጥላቻ አጥንት ሰብሮ የገባ ነው። የጥንት ነው። እናንተ ታሪካቸውን ረስታችሁት ሊሆን ይችላል እንጂ ስልጤዎች እነሱ ታሪካቸውን ረሱ። የተገረፉትን ግርፊያ ያኔ ለወረራ በመጡ ጊዜ እንዲሁ በቀልድ ወረራቸው እንዳልተሳካላቸው ታሪካቸውን ያውቃሉ። ብዙ ተገርፈው ብዙ ዋጋ የከፈሉበት ወረራ ነው የፈጸሙት። በእያንዳንዱ ቦታ ላይ ኢትዮጵያ ውስጥ ወረራ ሲፈጽሙ ሰፊ ዋጋ ያስከፈላቸው ወላይታና ስልጤ የአርሲ አካባቢ ማህበረሰብ ነው። አረሱትም። የወጋ ቢረሳ የተወጋ አይረሳም እንደሚባለው ነው። ነገስታቶቻቸው ሰፊ ዋጋ እንዲከፍሉ አድርጓል። ማህበረሰብ ቀና ብሎ እንዲሄድ አይፈለግም፣ እንዲደራጅ አይፈለግም፣ እንዲያወራ አይፈለግም። እንደው ግርማ ሞገስ ያላቸው ሰዎችን በውስጡ እንዲፈጠሩ አይፈለግም። ግን ምን ዋጋ አለው? ሙሉ ስልጤ ግርማ ሞገስ አለው።
አንድ ስልጤ በ1 ሚሊዮን ምናምንቴ ይመነዘራል ማለት ነው። እናውራ ከተባለ ያው በብላክ አይደለም እኮ በባንክ ነው። በባንክ ያ በባንክ በምናምንቴዎቹ አንድ ስልጤ በ1 ሚሊዮን ነው የሚመነዘረው። ለዚህም ነው 30 ሚሊዮን ለ3 ሚሊዮን ለ30 ሚሊዮን ራስ ምታት የሆነው። አስቡ። ቅድም ነግሬያችኋለሁ። እንታጠቅ እንዴ? እኔ እኮ ለኮንትሮባንዱ ሙያሌ ለኛ ይቀርበናል አልኩ። ለኮንትሮባንድ መሳሪያውም እኛ እንቀርብ ነበረ። በዚህ ያህል አርሶ አደሩ የሚያሰቃይ ጀዝባ ስላልተፈጠረ ነው። አይ ህዝቡን በበሽታ ይጨርሱታል። አንድ 10 ስልጤ የተደራጀ ስልጤ ቢያገኙ አሸባሪው ስልጤ ታጠቀ፣ አገር እስላማዊ መንግስት ሊመሰርት ነው። በቃ አገሪቱ በጠጥቶ ነበር። እኛ ህዝብ ከሚያል ይቅርብን እባክህ፣ ሳንታጠቅን ነው። እኔ በጣም የሚገርም ምን ይላሉ መሰለህ፣ ዋሃብያ ሙስሊም ለመመስረት መነሻውን ስልጤ አድርጎ በጣም የሚያስቀኝና እኔ ቅድም እያልኩ ነበር። እኔ ማሜ 1 ዓመት መስከረም ጀምሮ ኢትዮጵያ 2017 መስከረም ላይ ገባሁ። አሁን ትላንትናና ዛሬ ነው የገባው። እኛ ላይቭም ጠፍተን ወደ ስራችንም መተን እንደ ማህበረሰብ አንተ እንዳልከው ሁሉ በአንተ ነው ምክንያት ሲባል ኦኬ ስረጋላ አድርገው አረኩታ። ዋና ፐርፐዝ የማይመቻቸውና ለአንድ ሃይማኖትና ለአንድ ብሔር የበላይነት የሚፈጥሩት ትግል ላይ እንቅፋት የሚሆን ሰው በሙሉ ስልጤ ነው። ጉምዝም ቢሆን ሐመርም ቢሆን ጀማይካዊም ቢሆን ስልጤ ነው ለነሱ። ሰው እንደ ህዝብ ነው የሚጠሉን የምትለውን 100% ሼር አደርጋለሁ። ምክንያቱም እኔ ቅድም እየተናገርኩ ነበር፣ ለነ ጆከር ስትመልሱ ፐርሰናሊ መልሱላቸው። የጆከር ወንድሞች የእኛ ወንድሞች ቤት ገረዶች ናቸው። እንደ ህዝብ ግን እኛ የሚፈልጉት መሰለ ማሜ፣ እኛ ተነስተን በእነሱ ልክ ወርደንና ባልገን ህዝብ እንድንሰድብ እምነት እንድናንቋሽሽ ነው እየጋብዙን ያሉት። ይሄ ኔቨር ኤቨር መሆን የለበትም። በግለሰብ ደረጃ እውቀቷቸው ማንም ሰው ግን የነኚህ ተግባር የራሳቸው ተግባር ማድረግ ያስፈልጋል። እንብላ እንቅልፊያው እንደ የተነሳሁት የማታ ስራ ነው የምሰራው። እንደ 4 ሰዓት ብቻ ነው የተኛሁት። ድምፅ ነው የቀሰቀሰኝ። መልሼ የተኛለሁ ብላና ተኛለሁ። ከ4 ሰዓት በኋላ እንደገና ወደ ስራ ገባለሁ። ይመሸና እዚህ ማለት ነው። እና በሌላው ጊዜ በሰፊው ፕሮግራም ላይ አይንንም በግድ ነው የምገልጠው። ብላና ተኛ አባቢ። ያ አሁን ሽንቴ ነው የቀሰቀሰኝ እውነት ለመናገር ድምፄ ካልሆነ ከሸናው በኋላ ቲክቶክ ስገባ ላይቭ ላይ እና ከዛ ሪኩዌስት ታደረግኩኝ ገባሁኝ። ለማንኛውም በርቱ። በተለይ በሰብቻይ ቢቢ በፋና ነው ይመርከ ግፍ ቢንግርማም ባፍማም ቁዝቡ ሙጅግ በሉ በቃ እንደሩ በቃ ተኛ ደውላለሁ ጨርስ። አይሽ ሶ እንዳልኳችሁ ነውና ማሚ አዝናናኝ። መቼም ቋንቋም ሰዎች ፈን ታደርጋላችሁ። ልክ ነው። አምናት አንዳንድ የሚገዛው ሀሳብ አለ። ገብቷል። እንደ ማህበረሰብ ነው የሚጠሉን። ትክክል ነው። እንደ ማህበረሰብ ነው የሚጠሉን። እንደ ማህበረሰብ የሚጠላን ግን አማራ አይደለም። እንደ ማህበረሰብ የሚጠላን ፋኖ ነው። ፋኖ እንደ ማህበረሰብ ነው የሚጠላን። እምነታችንን መሰረት አድርጎ ነው የሚጠላን። ጎበዝ ፋኖ የምትሉት ኃይል ስልጤን እንደ ማህበረሰብ ነው የሚጠላው፣ እንደ ህዝብ ነው የሚጠላው። ምክንያቱም የስልጤ ህዝብ በእምነቱ የማይደራደር ለሌሎች በማዘን የሚታወቅ ከሌሎች ጋር አብሮ በመስራት የሚታወቅ የትም ኢትዮጵያ ገብቶ ዝቅ ብሎ ሰርቶ ከፍ ብሎ መኖር የሚችል ህዝብ ስለሆነ እንደ ማህበረሰብ ነው የሚጠሉን። ይህን ኖቲስ ማድረግ አለባችሁ፣ መረዳት መቻል አለባችሁ። ይህን አትረዱም የሚል እምነት የለኝም እኔ። ሰው ይህንን በደንብ ማወቅ ያስፈልጋል፣ መገንዘብ ያስፈልጋል። ከዚህ ውጭ ግን በጀሌዎቻቸው አማካኝነት በወዳጆቻቸው አማካኝነት በርካታ ጥረቶችን አድርገዋል፣ እያደረጉም ነው። መስሚያችን ጥጥ ነው አባቢ። በትርፍ ሰዓታችን መተን ለምንሰራው ሚዲያ ድንገት
ሐሳቡን ፌስቡክ ላይ በቪዲዮ እንኳን ብቅ ሳይል ሐሳቡን በጽሁፍ የሚጽፈው ሙጂባቢ ነው። እንዲህ ምድርና ሰማዩ እንዲንቀጠቀጡ ካደረጋቸው ገፍተንበት ብንሄድ ስራዬ ብለን ቤት ከፍተን 3000 እና 4000 ሰው ሰብስበን እንዲቆረጥ አድርገን ከዛ በኋላ ቪው ከፍ እንዲል የተወሰነ ሰው ገዝተን እንችላለን። ገንዘቡም ያለው እኛ ጋር ነው። የተሻለ መኪና ነው የምትረዱት አላላችሁም እንዴ? ሰው ይህንን ነው በረንብ ኖትስ ማድረግ ያለብህ ማወቅ ያለብህ ጎበዝ ነው የምነግርህ። ይህ በረንብ ማወቅ አለ ዋስቴ ዋው ነገር ይሄን በረንብ ማወቅ አለባችሁ። ከዚህ ውጭ ግን ማለት ነው እነ ዘመድኩን ለሚናገሩት እነ ዘመነ ለሚናገሩት እነ ሰንበዲ ለሚናገሩት ነገር ምንም ከእንትና አትቆጠሯቸው፣ ከምንም አትቆጠሯቸው። ያጣ ለማኝ ተሳድበው ይላሉ። ፔሬድ ያጣ ለማኝ ተሳድበው ይላል። ምንድነው ያጡት ካላችሁን የኛን አሊያንስነት ነው ያጡት። የኛ አሊያንስ መሆን በፖለቲካው ላይ ደግሞ አስተዋጽኦ አለው። አስተዋጽኦ ባይኖረው እንደዚህ የእግር ሰዓት አንሆንባችሁ ነበር። ከቁጥራችን በላይ ለዚች ሀገር ውስጥ በተግባር አስተዋጽኦ ብናበረክት ህዝቦች ነን፣ ከሌላው ህዝብ ጋር እኩል አብረን በመሆን በአጋጣሚ እርግማን የሆኑ ልጆች ወጥተዋል አማራ ውስጥ። ለአማራ ህዝብ ባይዘው እኔ ላለው ለአማራ ህዝብ የማያዝን ፋኖ ለስልጤ ህዝብ እንዴት ያስባል? ለአማራ ሙስሊም የማይጨነቅ ፋኖ ለስልጤ ሙስሊም እንዴት ይጨነቃል? ለኦሮሞ ሙስሊም እንዴት ይጨነቃል? ጎበዝ አይ ሊጨነቅ አይችልም እኮ። ሊጨነቅ የሚችለው ለራሱ ህዝብ መጨነቅ ሲችል ነው። ለራሱ ህዝብ ጠላት ላለማፍራት የሚጨነቅ ሰው ለህዝቡ ወዳጅ ይፈጥራል፣ ለህዝቡ ጥሩ አሊያንስ ይፈጥራል። የሚሸጥ የሚነገድ የሚተረፍበትን ሀሳብ ያራምዳል። እኚህ ሰዎች ግን ከሁሉ አልባ ናቸው፣ ከሁሉ የሚወጡ ናቸው። ፋኖ የሙስሊም ጥላቻው ጥግ የደረሰ በመሆኑ ከሙስሊምም ስልጤን ይጠላል ጎበዝ። ቢኮዝ እያንዳንዱ እድፉን እያንዳንዱ ነውሩን የፋኖ ከሚያጋልጡ ሰዎች መካከል አንዱ ስልጤ ተወላጆች ስለሆንን በስልጤ እንድንሰደብ አደረጋችሁ። ማን ስልጤ እንዲሰደብ አደረጋችሁ? ፋኖ ምናምን እንዲጮህ በር ከፈታችሁ የሚል ስሜት ያላችሁ ስልጤዎችም ከዚህ ሀሳባችሁ ጡ። ምክንያቱም እነኚህ ሰዎች አመጣጣቸው ፖለቲካል አጀንዳቸው እንደ ህዝብ መጀመሪያ ማጥፋት ቢፈልጉት ስልጤ ነው። ስለዚህ ቀድሞ መከላከል ያስፈልጋል፣ ቀድሞ መንቃት ያስፈልጋል። እንደዚህ አይነት ለብሔር ብሔረሰብ ጠንቅ የሆነ ለሃይማኖት እኩልነት ጠንቅ የሆነ ትዋገዋለህ፣ ትከላከለዋለህ፣ ትከራከረዋለህ። ሰው እንደ ማህበረሰብ እኔ ባይሰው አጀንዳ ያደረጉት ለምንድን ታውቃላችሁ? አጀንዳ ያደረጉት ዳግም አጀንዳ ከዚች በተቆረጠች ቪዲዮ ዳግም አጀንዳ ስለሚያደርጉት ነው። ምክንያቱም ከቁጥራችን ያለፈ ከቁጥራችን ጋር ሊነጻጸር የማይችል ከብዛት ጥራት የተሻለ መሆኑን በተግባር የሚረጋገጥበትን አስተዋጽኦ በዚች ሀገር ውስጥ እናበረክታለን። ይሄው ሚዲያው ላይ እያመጣው እነግርሃለሁ። ሰርተን የተሻለ ህይወት እንኖራለን። ሰርተን ቪኤት ቪ6 እንነዳለን። ሰርተን ጂፕላስቱ 3 ቤት ውስጥ እንኖራለን። ሰርተን ግብር እንከፍላለን። በመረጥነው መንግስት ለመተዳደር በፍጹም ፈቃደኝነት እንተዳደራለን። የመረጥነው መንግስት ላይ ያለብንን ቅሬታ ያለብንን ጥያቄ በሰላማዊ መንገድ እናነሳለን። አየ በጣም የእንትን ልዩነት አለ፣ እዚህ ጋር የስልጣኔ ልዩነት አለ። የስልጣኔ ልዩነት አለ። ጥያቄን ለማስመለስ ዊዝ ሚኒመም ኮስት ጥያቄ መመለስ አለበት ብሎ የሚያምን ማህበረሰብ ነው። ዊዝ ሚኒመም ኮስት ያሉ የፖለቲካ የማህበራዊ የኢኮኖሚ ጥያቄዎች ለመንግስት ዊዝ ሚኒመም ኮስት ነው መመለስ ያለበት። ያ ማለት የሰው ልጅ ሳይሞት፣ ያ ማለት ልማት ሳይቋረጥ፣ ያ ማለት ትምህርት ሳይቋረጥ መመለስ አለበት መመለስ አለበት። ስለዚህ ዊዝ ሚኒመም ኮስት ነው ጥያቄዎቻችን እንዲመለሱ ምን የሚያደርገው የኛ ማህበረሰብ። የሆነ ጥያቄ ተገኘ ተብሎ ጠመንጃ በማወዛወዝ ሽርጥ አንገት ላይ በማንገብ አገር እያዝልኝ አንልም። ምክንያቱም ኪሳራው ከፍ ያለ ስለሆነ
አርሶ አደር እንዳያርስ ስለሚያደርግ፣ ልጆች እንዳይማሩ ስለሚያደርግ፣ የጤና ተቋማት ዲስትራክት እንዲሆኑ ስለሚያደርግ አናረገውም። የምናረገው በሰለጠነ መልኩ መንግስትን የሚደግፍና መንግስትን የሚቃወም ፋኖ ቁጭ ብሎ ያወራል። አንድ ቤት ውስጥ ቁጭ ብሎ ያወራል። ንገረኝ። መንግስትን የኢትዮጵያ መንግስትን የሚደግፍ ብልጽግናን የሚደግፍ ፋኖና ብልጽግናን የሚደግፍ አማራና ብልጽግናን የሚቃወም ፋኖ በክላሽ ይፈላለጋል፣ በጠመንጃ ይፈላለጋል እንጂ ኢቭን በአማራ ጉዳይ ቁጭ ብሎ ያወራል? አያወራም። እኔና ማመር ግን የተለያየ የፖለቲካ ጽንፍ ውስጥ የቆምን እንደ ማህበረሰብ የሚመጣብን ነገር በጋራ የምንመከት ፖለቲካል ዲቤት እንኳን ስንናገር እርስ በርስ ሳንሰዳደብ አንዳችን የሌላችንን አንዳችን የሌላችንን ክብር ሳንነካ ቁጭ ብለን መናገር መሰልጠን ነው። መነጋገር መቻል። ማመር የብልጽግና ፓርቲ ደጋፊ አይደለም፣ እኔ መንግስት ደጋፊ ነኝ። አያ ቁጭ ብለን ተዛዝነን ስናወራ በህዝባችን የሚከፈተውን ዘመቻ እኩል ስንመክት የፖለቲካ ልዩነቶቻችንን ግን በፖለቲካ ጉዳይ ብናወራም ቁጭ ብለን ሳንሰዳደብ ተራ ጠብቀን ደቂቃ ወስደን የየራሳችንን ሀሳብ እንሰጣለን። ይሄ ስልጣኔ ነው። ልመድ ፋኖ ልመድ። እንግዲያውስ ፋኖ የምትባሉ ሰዎች የማይገባችሁ መሀይባን ናችሁ፣ ግን ለመማር ሞክሩ። አንዳንዴ በጽሁፍ ያልገባችሁን በተግባር በንግግር እዩት። ይሄ ሴት ትልቅ ሴት ባይዘው ይጠቅማል። የትም የለም እኛ ጋር ያለው ተማሩ ነው ማለት ፋኖ ላይ ሆኖ ማለት ነው። ጆከር የዘመርኩን ማነው? ጆከር የዘመነ ካሴ ደጋፊ ነው። ሀብታሙ አያሌው የእስክንድር ደጋፊ ነው። ቁጭ ብለው ያወራሉ። ዘመርኩን በቀለና ሀብታሙ አያሌው ቁጭ ብለው ያወራሉ። በፋኖ ጉዳይ ይስማማሉ። ሁለቱም አማራን ነፃ እናወጣለን የሚሉ ሌቦች ሙስሊም ጠሎች ናቸው፣ ስልጤ ጠሎች ናቸው። ያወራሉ አያወሩም? ሌላም ፓርቲ ያለው ሌጋል ፓርቲ ያለው ሁለት ሌጋል የተለያየ ፓርቲ ውስጥ ያሉ ስልጤዎች ግን ቁጭ ብሎ ማውራት ይችላሉ። ተከባብረው ቴንኪው ተባብሎ ይለያያሉ። ይሄ ሴት የትም የለም። ይሄ ከመንግስት ጋር የሚሰራ እነ ፋኖ ቢሆኑ ኖሮ ይሄ ከመንግስት ጋር የሚሰራ እንዲህ የሚያደርግ ይላል፣ ያኛው እንደዚህ የሚያደርግ ይላል። እንደዛ አይደለም ስልጣኔ፣ እንደዛ አይደለም። ከስልጣኔም ጋር ትስስር ያለን ህዝቦች ነን። ባይዘው ከስልጣኔ ጋር ትስስር ስላለን ነው ልማት ላይ ፎከስ አድርገን የምንሰራው፣ ልማት የምናስቀጥለው፣ የምንነግደው፣ በተሰማራንበት ሙያ ውጤታማ በመሆን ህይወታችንን ለማሻሻል ደፋ ቀና የምንለው የሰለጠነን ህዝቦች ስለሆን ነው። እነ ፋኖ ስሙ። ስልጣኔ እንደ ፋኖ ከሆነ እኔ በአፍንጫ ይውጣ። ስልጣኔ እንደ ፋኖ ከሆነ በአፍንጫችን ይውጣ ነው የምነግርህ። በአፍንጫችን ይውጣ። እያንዳንዱ ቦታ ላይ እያንዳንዱ አካሄዳችሁ ሃይማኖት ተኮር መሆኑ እኮ በግልጽ የሚታወቅ ነው። ጳጳሱ የሚያደርገውን መስቀል ይዘህ መተህ ጳጳሱ የማይሸከሙትን መስቀል ተሸክመህ መተህ የፖለቲካ ታጋይ ነኝ አማራን ነፃ አወጣለሁ የተሸከምከውን መስቀል ዝቅ ብለህ ታይና እኔ ፖለቲከኛ ነኝ እምነት በልብ ነው ብለህ ደስታ ታስገባለህ። ጤናማ ብትሆን እኔ በጣም የሚደንቁኝ ነገር ማለት ነው ኢቭን ኢፍ የሃይማኖት አባትን በብሔር የሚለዩ ነገሩ አብይ አህመድ ከነዘር ያጥፋ ያለው አቡነ ሉቃስ ነው እና የሚባለው አሜሪካ ያለው ሽማግሌ ሰውዬ እንደዛ ያለ ቀን አብይ አህመድ ከነዘር በተባለው ላይ የሸዋ ኦሮሞ እንዳለበት የዘረጋ ለራሱ ህዝብ የማይጨነቅ ማለት ነው። እጅግ በጣም ከአማራ እሴት ውጪ እጅግ በጣም ከኦርቶዶክስ እሴት ውጪ እጅግ በጣም ከሙስሊም እሴት ውጪ የሆኑ የሆድ አደሮች ስብስብ ነው። እነኚህ ደግሞ በእምነታቸው ሃይማኖትን ሽፋን ያደረጉ ፖለቲከኞች ስለሆኑ እንደነ አቡፋኖ ያሉትን እንደነ ጆከር ያሉትን አንበሳ በማስቀመስ አንበሳ በማውረድ ጊፍት በመስጠት አንደበታቸውንም ሆዳቸውንም ይከራዩአቸዋል። ውሸት እውነት ሆድህንም አንደበትህንም ካከራየ ባይዘው በፍጹም የማሰላሰያ አእምሮ አይኖርህም። የማሰላሰያ አእምሮ አይኖርህም። እኛ አማራውን ለመክፈል
እኛ አማራውን ለመከፋፈል በቃና ሰላም የሞቱት ላይ ስልጤዎች የሚሰሩት ፖለቲካ አላቡ ፋኖ መጥቶ ማይም ነው ባይዘው ያልተማረም ሰው ነው እና አማራን ከፋኖ በላይ እየከፈሉ ያላል እንዴ? ስንት ኪሎ ሜትር ያለው ስልጤ ምን አስተዋጽኦ አለው አማራን ለመክፈል? ምንስ ፖለቲካ ምንስ ፓወር አለው? ሰው ይሄንን በደንብ ማወቅ አለባችሁ። ጆከር ፋይናሊ ዛሬም እንትን ነው ሲረግጠኝ ነው ያለው። ያው እንግዲህ እኔ በርካታ ጊዜያትን ከ11 እስከ 12 ወር 13 14 ወራትን ከላይቭ ላይ የጠፋው ድንገት ቪዲዮ የምሰራ ግን ተጽዕኖ ፈጣሪነቴ አንድም ያልቀነሰ አልሐምዱሊላህ ለመሰላችሁ ስልጤ መሆኔ። ምክንያቱም ጨዋ ስትሆን፣ ምክንያቱም ሰዎችን አክባሪ ስትሆን ከማንም ጋር አትባላም፣ ከማንም ጋር አትናከስም። አንድ አመት ቆይቼ መጥቼ በምሰራው አንድ ቪዲዮ ከተጨነቃችሁ አመቱን ሙሉ ላይቭ ላይ ብቆይ አመቱን ሙሉ አጀንዳችሁን የነበርኩ እኔ እንደዚህ ነኝ ምናምን ብዬም አላውቅም፣ ማለትም አልፈልግም። በዚህ ደረጃም ወርጄ በግለሰብ ለሚደረግብኝ ትችት መልስ ሰጥቼም አላውቅም። አሜ ፖለቲሻን የህግ ባለሙያ ነኝ፣ ፖለቲከኛ ነኝ። በደንብ አስተምራለሁ፣ አቅሜን አውቀዋለሁ። ተምሬ ነው፣ አንብቤ ነው፣ ጠይቄ ነው፣ አውቄ ነው እናገረው የምሰራው። ድንገት ቆሎ ትምህርት ቤት ላይ ደህና አማርኛ በቆሎ ትምህርት ቤት አለፌ ደህና አማርኛ ተናጋሪ ስለሆንኩ አይደለም።